የልቡ መሻትና ጸሎቱ ተሰማለት። አንድ ሌሊት ልክ ከአባቱ ቤት ሲወጣ እንዳደረገው ማንም ሳያየው ከአርማንያ ከተማ በድብቅ ወጥቶ ጉዞ ጀመረ። ዓላማው የክብሩ ዜና ያልደረሰበት ሩቅ ምድር መድረስ ነው። ብዙ ቀናትን ከተጓዘ በኋላ ወደ አንድ የባህር ዳርቻ ደረሰ። በዚያም ወደ ሩቅ አገር የሚሄድ መርከብ አግኝቶ ተሳፈረ። የመርከቡ ቀዛፊዎችም ሆነ ተሳፋሪዎች ይህ የተቀዳደለ ልብስ የለበሰና በጾም የከሳ ሰው በብዙዎች ዘንድ እንደ ቅዱስ መቆጠር የጀመረ ሰው መሆኑን ፈጽሞ አላወቁም። መርከቡ ከወደቡ ተነስቶ ጥቂት ርቀት እንደተጓዘ ድንገት ከሰማይ ጽኑ ንፋስ ተነስቶ መርከቧን ያላጋት ጀመር። መርከበኞቹ በድንጋጤ ተዋጡ። የመርከቧን አቅጣጫ መቆጣጠር ተሳናቸው። ንፋሱ መርከቡን ወዳላሰቡትና ወደማያውቁት አቅጣጫ እየገፋ ወሰዳት። በመጨረሻም የኃይለኛ ንፋስ መርከቧን ወደ ቁስጥንጥንያ ወደብ አደረሳት። ይህች ከተማ ገብረ ክርስቶስ የተወለደባት፣ ያደገባት፣ የንጉሥ አባቱ ቤተ መንግሥት የሚገኝባት፣ የልጅነት ትዝታዎቹ ሁሉ የታተሙባት ከተማ ናት። የሸሸው ዳግም ላያየው የተመኘው የአባቱ ምድር ላይ ራሱን አገኘ። እግዚአብሔር አምላክ የወላጆቹን ልመናና ለ20 ዓመታት ያፈሰሱትን እንባና የልባቸውን ጩኸት የሰማ ይመስላል። ገብረ ክርስቶስ ከመርከቡ ወርዶ የአባቱን ሀገር እንዳየ በድንጋጤና በመገረም ተዋጠ። ይህ ሊሆን ይችላል ብሎ ፈጽሞ አላሰበም። ወዲያው በግንባሩ መሬት ላይ ተደፍቶ አምላኬ ሆይ ጥበብህ የማይመረመር ነው። ወደዚህች ምድር መመለሴ ያንተ ፈቃድ ከሆነ ይሁን። ነገር ግን አንድ ልመና አለኝ። አሁንም አንተ ወደዚህ ምድር ካመጣኸኝ ከአባቴ ማዕድ ከሚወድቀው ፍርፋሪ እንጂ ከሌሎች ሰዎች ምጽዋትን ልቀበል አልሻም። እኔ ወደ አባቴ ቤት እሄዳለሁ። ጌታዬ ኢየሱስ ክርስቶስ ሆይ ነፍሴ ከሥጋዬ እስክትለይ ድረስ እውነተኛ ማንነቴን ለሰው አትግለጥብኝ ብሎ በጸሎት ተማጸነ። ከዚያም ልክ እንደ ማንኛውም የከተማው ነዳይ የተቀዳደደውን ልብሱን እንደለበሰ ፊቱን በጨርቅ እንደሸፈነ ወደ አባቱ ወደ ንጉሥ ቴዎዶስዮስ ቤተ መንግሥት አቀና። ወደ አባቱ ቤት ደጃፍ እንደደረሰ ንጉሥ ቴዎዶስዮስን ከቤተ መንግሥቱ ሲወጣ ተመለከተው። ልቡ በኃይል መታ። አባቱ እነሆ ከ20 ዓመታት በኋላ በፊቱ ቆሟል። ነገር ግን እርጅና ተጭኖታል። የሐዘን ምልክት በፊቱ ላይ ይታያል።